ምጽዋት አስቀዱ ያልከን ነው አንተ። እሺ ለማንኛውም ጥያቄ እሺ ቀጥይ። ዮሐንስ ወንጌል ምዕራፍ 5:18 ግሪኩ ላይ እንድታይልኝ ነው እና አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ሲናገር እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ፣ ይሄ ማስተካከል የሚለውን ከፊልጵስዩስ ምዕራፍ 2:6 ጋር ቃሉ የሚለው ቃል ጋር ይገናኛሉ የሚለውን ልጠይቅ ነው። ማለት እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ ነው የሚለን እና ፊልጵስዩስ ምዕራፍ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ማለት የሚለው ይሄ መተካከልና እዚህ ጋር አስተካክሎ የሚለው ቃል ተመሳሳይ ነው ግሪኩ ላይ። እሺ እሱን አብረን እናያለን። እሺ ተመሳሳይ የግሪክ ቃል አለ የለም የሚለውን እንግዲህ ቼክ አላደረኩትም፣ ግን ቼክ ማድረግ ይቻላል። በቀላሉ ቼክ ማድረግ ይቻላል። ተመሳሳይ ሆነም አልሆነም ግን ነሰሰሪ ተመሳሳይ መሆን አይጠበቅበትም። ተመሳሳይ ሀሳብ ያላቸው ግን የተለያዩ ቃላት ስለሚኖሩ ማለት ነው። ያም ሆነ ግን እናየዋለን፣ አብረን እናየዋለን ከነ ትርጉማቸው ማለት ነው። እሺ ኒኮስጣጣን ሰላም ለአንተ ይሁን። እናንተን ተከትለው እንዲመጡ ነው ባይዚው ሙስሊም ወንድሞቻችን። እሺ እያወራ ከሆነ ሚዩት ነህ። ኦኬ አሁን ሊልሽ ማማይ ይመስገን አምላክ። እሺ አይልሻለሁ። እግዚአብሔር ይመስገን። ያው አንዴ ኦኬ ይሰማል ነው ኔትወርክ ምናልባት እያዘኝ ነው። ይሰማል። ቀጥል። ኦኬ ያ የክርስቶሎጂ ላይ ሙስሊሞች ያላቸው እና ኤሪያኒዝም ያላቸው አመለካከታቸው አንድ ነው። ቺዝ አንድ ነው ስንል ግን ሞር ኤክስፓንድ እንዳይሆን በአጭሩ አንተ እንዳልከው ክርስቶስ የተፈጠረ አምላክ ነው የሚሉት አርዮሳውያን ሙስሊሞች ኢቨን የእሱን ዲቪኒቲ ክሌም አያደርጉ ምናምን እና አንዳንድ ኮንቴክስቹዋሊ ስናያቸው ትንሽ ከበድ የሚሉ ጠጠር የሚሉ የመጽሐፍ ቅዱስ ክፍሎች አሉ። ያው የእሱን ዲቪኒቲ እንዳይቀበሉ የሚያደርጉ ምናምን ማለት ነው። ለምሳሌ ክርስቶስ ራሱ በገዛ አንደበቱ ማቴዎስ ወንጌል ላይ ነብይ ብሎ ራሱን ጠርቷል አይደለ? ነብይ በገዛ ሀገሩ ካልሆነ በቀር አይከበርም ብሎ የተናገረበት ክፍል አለ። ሌላ ደግሞ አንዳንድ እስራኤላውያን አይ ቲንክ ማቴዎስ ወንጌል ምዕራፍ 13 ላይ ይህ በእውኑ ወደዚህ ወደ ዓለም ይመጣል የተባለው ነብይ ነው ብሎ የተናገሩትም አለ። የዮሐንስ ወንጌል ምዕራፍ 4 ላይ ደግሞ ነብይ እንደሆንክ አያለው ብላ ደግሞ ሳምራዊቷ ሴት ክሌም እንዳደረገች እናያለን አይደለ? እና ያንን ኢየሱስ ክርስቶስ እንትን አላደረግም ማለት አልተቃወምም ምናምን አሁን ብሎ እንደውም ሲያጸና ነው የምናየው ነብይ መሆኑን ነብይ እንደተባለ ማለት ነው። እና እንደዚህ አይነት ዲፊከልት ቴክስቶችን ብታያቸው አሁን ላይ ማለት ነው። አሁን እና አንዴ አይ ቲንክ እንትን ይመስለኛል የክርስቶስ ቆላሲስ ላይ ይመስለኛል አይደለ? የፍጥረት ሁሉ በኩር ነው ወይም ደግሞ የፍጥሯን ሁሉ በኩር ነው የሚለውና የዮሐንስ ራእይ ላይ ክርስቶስ የፍጥረታት ሁሉ መጀመሪያ ነው ይላል። አይ ቲንክ የአንዴስ ነው የሚታየው የፍጥረት መጀመሪያ ነው የሚለው ማለት ነው። ከምን አንጻር ነው የሚታየው የፍጥረት መጀመሪያ ሲል? ያቺን መሰለኝ ነው። አመሰግናለሁ ስላስገባኛል። እሺ ኒኮስጣጣን እናያቸዋለን። አሁን ያነሳሃቸውን እያንዳንዱን የመጽሐፍ ቅዱስ ክፍል እናያለን። የሚገቡ ከሆኑ እነሱ እየጠየቁ ቢመለስላቸው አሪፍ ነው። ግን እስከሚገቡ ድረስ ግን አሁን ያነሳሃቸውን ማየት እንችላለን። የማማይንም አሁን እያየሁልሽ ነበር እና ምንም ኢሶስ የሚለውን ቃል ነው የሚጠቀመው እና ሰው ተመሳይ ነው። ዮሐንስ ወንጌል ምዕራፍ 5:18 ላይ ሰንበትን ስለሻረ ብቻ አይደለም ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ ወይም እኩል አድርጎ እግዚአብሔር አባቴ ነው ስላለ አይሁድ ሊገሉ ይፈልጉ ነበር የሚለው ላይ ራሱን ከእግዚአብሔር ጋር አስተካክሎ እኩል አድርጎ ነው የሚለው። ፊልጵስዩስ ምዕራፍ 2:6 ላይም እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ከእግዚአብሔር ጋር ምን መሆንን እኩል መሆንን ወይም መተካከልን ይላል። ሁለቱም ጋር ተመሳሳይ ኢሶስን የሚጠቀመው ማለት ነው። ባጭሩ ተመሳሳይ ነው።
አመሰግናለሁ። እሺ ማማዬ። ኦኬ ሰው የኒኩስ ጣጣንን ከመመለሴ በፊት እሺ አሉ ሰዎች ቆይ አንዴ ነው አይደለም በስተት ሌላ ነው እኮ መሰለኝ። ቆይ አንዴ ይቅርታ አድርጉልኝ። እሺ ሰላም ለአንተ ይሁን አቡ ሂባ፣ እንደምን አለ? ይሰማል ወንድሜ? እሺ እንዴት ናችሁ? ሰላም ነው ይመስገን አምላክ። ሰላም ለአንተ ይሁን። እንኳን ደህና መጣ። ኦኬ መልካም። ያው ጥያቄ ለመጠየቅ ነው የመጣሁት። ማለት ያው አንተ መጀመሪያ እንዳልከው ለመጨቃጨቅም ሆነ ለመከራከር አይደለም። ዙሪያው እኛ ሙስሊሞች በኢየሱስ ላይ ያለን እምነትም ያው እናንተ ያው ቅድም ተናግረሃል አንተም። ግን እኔ አሁን ጥያቄ የሆነብኝ ለእናንተ ነው። እሺ የክርስቶስ ፈጣሪ ያለ ጥያቄዎችን ከመጽሐፍ ቅዱስ አስቀምጥልን። ኦኬ እሺ ከቻልክ በሰፊው አድርገኝና ማሳየት እችላለሁ፣ ወይም ደግሞ እንትን ምዕራፎችን ገጾችን እየነገርኳችሁ ያ ከምን አንጻሩ እንደዛ የተባለ የሚለው ያው ኦልሬዲ አራት ብቻ ስለሆነ ከፍተውም እሺ ክፈቱና አሳይ። ያው ጥያቄው ምንድን ነው? በእኛ በእስልምና ኢሳ አለይሂ ሰላም ሰላም በሱ ይውረድና ነብይ እንጂ አምላክ እንዳልሆነ እናምናለን። ግን መጽሐፍ ቅዱስም ብዙ ቦታዎች ላይ አምላክ እንዳልሆነ ይናገራል። ከነሱም መካከል አንዱ ዘፍጥረት 35 ቁጥር 11 ላይ ምን ይላል? እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ ብዛ ተባዛም ይላል። አንደኛ ማለት ነው። 1 3 4 ልጥቀስልህና እነሱን ታብራራልኛለህ። እዚህ ጋር ኢየሱስ ክርስቶስ አምላክ አይደለም ይላል ነው? እስቲ አንብበው ደግሞ ወይ ልጥቀስልህ ደቂቃ። አሁን ለመጨቃጨቅ ሳይሆን ወይም ደግሞ ለመከራከር አይደለም። ነው አዊባው ዘፍጥረት ምዕራፍ 35 ቁጥር 11 ላይ እግዚአብሔር ማለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ህዝብና የአሕዛብ ማህበር ከአንተ ይሆናል፣ ነገስታትም ከጉልበት ይወጣሉ የሚለውን ይህንን እንትን አልክ ማለት ጠቀስክና ክርስቶስ አምላክ አይደለም ይላል ብለን የጠቀስኩ ይህንን እዚህ ጋር የቱ ጋር ነው ክርስቶስ አምላክ አይደለም የሚለው ብዬ ነው። እግዚአብሔርም አለው ያለው ማንን ነው? አሁን እዚህ ጋር ጥያቄ እኮ እሱን ነው የምጠይቅህ። እኔ የተረዳሁት እግዚአብሔርም አለው የሚለው ያው ኢሳን አለይሂ ሰላም እንደሆነ የተረዳሁት በመጀመሪያ ደረጃ ማለት ነው። ያዕቆብን ነው ያዕቆብን እዚህ ጋር እግዚአብሔር ከያዕቆብ ጋር በቤተል ይገናኝና እግዚአብሔር ያዕቆብን እንዲህ እያለ ይናገረዋል። ያዕቆብን ነው እንጂ አሁን አንተ እንዳልከው አሁን ኢሳ ስትል ኢየሱስን እያልክ ከሆነ ማለት ነው ኢየሱስን አይደለም። ኢየሱስ አይደለም ያዕቆብ እግዚአብሔር ያዕቆብን እየተናገሩ ከላይ ከፍ ብሎ እንዲህ ይላል። አንዴ ይቀርታል። ዘፍጥረት 35 ክፍል እግዚአብሔር ያዕቆብን አለው እሺ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር፣ እንደዚህ እንደዛ። በቃ ይሄ ከወንድሙ ከዔሳው ይሸሻል ምናምን እንግዲህ ከርብቃ ከእናታቸው እንትን ካሉ በኋላ ማለት ነው። እሺ እያለ ሄድና ቁጥር 10 ላይ እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባላል እንጂ አለው። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ህዝብና የአሕዛብ ማህበር ከአንተ ይሆናል፣ ነገስታትም ከጉልበት ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጥሃለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ ይላል። ስለዛ እየተናገረ ያለው ለያዕቆብ ነው። ያዕቆብን እስራኤል ይለዋል። አሁን እስራኤላውያን ስንል ሲባልም የማን ወገኖች ናቸው? የያዕቆብ ወገኖች። ምክንያቱም እስራኤል
ስሙ ያዕቆብ ነበረ፣ ስሙ ያዕቆብ ይባላል። ግን ያዕቆብ ተላጠራም ይልቁንም እስራኤል ተብለህ ደግሞ ትጠራለህ ይለው እና እርሱ እንደሚበዛ እንደሚባዛ ይነግረዋል እንጂ ክርስቶስ እዚህ ጋር አምላክ አይደለም የሚል የለም። እሺ ሌላ ጥያቄ? ኦኬ እሺ። ሁለተኛው ጥያቄ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ ይላል ዮሐንስ ወንጌል 12:49 ላይ። አሁን ዙሮ ማለት ነው ያው እሺ ቀጥልሽ ቀጥል እሺ ቀጥል። እንደዛ አለ። ስለዛ ምንድን ነው አቡይባ ይሰማል ወንድሜ? አቡይባ እያወራህ ከሆነ ሚዩት ነህ። ሚዩትን አንሳውና ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደሆነ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ። ስለዚህ እሺ አሁን እዚህ ጋር እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ የሚል አሁን ምን ነው የሚያመለክተው? አሁን እዚህ ጋር የላከኝ የሚለው ላይ ነው ጥያቄ? የላከኝ። እሺ ጌታችን ኢየሱስ በአብ ተልኳል ወይ ከአብ ተልኮን የመጣው? ያው ምንም ይሄ መጽሐፍ ቅዱስ ላይ በጣም በተደጋጋሚ እዚህ ክፍል ላይ ብቻ አይደለም። ጌታችን ኢየሱስ በዚሁ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይም እውነተኛ አምላክ ይሁን ከአንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሏል እና የላከውን ብሎ ተናግሯል። ስለዚህ ክርስቶስ ኢየሱስ ተልኮ መጥቷል። ልጅ እንደመሆኑ ተልኮ መምጣቱ ግን ራሱን ከአብ የሚያሳንሰው ግን አይደለም፣ ወይም ደግሞ አምላክነቱን የሚያሳጣው ግን አይደለም። መላክ በራሱ አምላክነትን የሚያሳጣ ስላልሆነ እኔ ልጄን ስለላኩት ከሰውነቱ አላጎርለውም። ልጄም ሰው ነው። ኦኬ ልጅ የለኝም ግን ልጅ ቢኖረኝ እኔም ሰው ነኝ፣ ልጄም ሰው ነው። ልጄን ስለላኩት ከሰውነት ተርታ ውጭ ይሆናል ማለት አይደለም። ወልድ አብ አምላክ ነው፣ ወልድም አምላክ ነው። ግን አንድ አምላክ ኦፍኮርስ፣ ግን የተለያዩ አካላት ናቸው። የተለያዩ አካላት ከመሆናቸው አንጻር ልጅ እንደመሆኑ ወደ ዓለም መጥቷል። ወደ ዓለም ለምን ተልኮ መጣ አካልን? ዓለምን የፈጠረው እግዚአብሔር አስቀድሞ በልጁ ነበረ። ተመልከታዊ ይባ ዓለምን እግዚአብሔር አስቀድሞ የፈጠረው በልጁ ነበር። ልክ ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገርን ይላል። ዓለማትን ፈጥሮበት ነበር እና በኋላ ላይ ደግሞ ዓለም ወደቀ፣ ድህነት የሚያስፈልገው ሆነ ዓለም። ስለዛ ላከው። ዓለምን የፈጠረበትን ራሱን ልጁን ላከና ዓለምን ሊያድነው ማለት ነው። ይህንን ለማወቅ አሁን አንተ የጠቀስከው ጥቅስ ከፍ ብለን እንየው። ቁጥር 46 ጀምሮ ከቁጥር 45 ጀምሮ እንየው። እኔንም የሚያይ የላከኝን ያያል ይላል። እኔን የሚያይ አብን ያያል። አሁን እንደዚህ ብሎ በድፍረት መናገር የሚችል ራንደም ፍጡር አለ? የለም። እኔን ያየ አብን አይቷል ብሎ በድፍረት መናገር የሚችል ፍጡር ማንም የለም። ጌታችን ኢየሱስ ግን ምን አለ? እኔ የሚያይ የላከኝን ያያል። ቀደም ብሎ 10ኛው ምዕራፍ ላይ ነው ወይ በ14ኛው ምዕራፍ ላይ ምን ብሎ ነበረ? ፊልጶስን እንደው አብን አሳየንና ይበቃናል ሲለው ፊልጶስ ይኸው አየኸኝ አይደል ያሉ እኔን ያየ እኮ አብን አይቷል አለ። እኔን ያየ እኮ አብን አይቷል። ስለዚ የምርም አምላክ ነው። ይህ ነገር እንዴት ነው እንደዚህ ሆነው ከተባለ እግዚአብሔርን ያየው አንድ ሰው እንኳ የለም ብሎ ተናገረና ዮሐንስ ወንጌል ምዕራፍ 18 ላይ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረፈ፣ ብቸኛ ልጁ ማለት ነው፣ በእርሱ እቅፍ ያለው። ስለዛ ልጅነቱ የገዛ ልጅነት ስለሆነ ባህሪያዊ ስለሆነ በባህሪ ከዛ ከአባቱ ጋር አንድ ነው። ማንም ሰው እግዚአብሔርን አይቶት አያውቅም። ክርስቶስ ግን ከሩቅ ማየት ራሱ አይደለም በእቅፉ ያለ ነው ተብሎ ተረከው ተባለ። ለማንኛውም ቀጠል አድርጎ እንዲህ አለ፣ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም እና ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል ይላል። ለምን መጥቻለሁ አለ? ዓለምን ላድን። እግዚአብሔር አስቀድሞ ተመልከት፣ በልጁ ዓለማትን ፈጥሮ ነበር። ዓለማትን የፈጠረው በምኑ ነበረ? በልጁ ይኸው ጠቅስ ቃል በቃል ዓለማትን በፈጠረበት በልጁ ይላል ዕብራውያን ምዕራፍ 1 ቁጥር 2። ከዛ በኋላ ወደቅን፣ ድህነት ያስፈልገናል። ስለዚህ እኛን ለማዳን አሁንም ራሱን ልጁን ላከው ነው።
አሁን ደግሞ በልጁ ሊያድነን ፈለገ። ሊያድነን ሲፈልግ ቀጥታ ወደኛ ልኩት ማለት በነገራችን ላይ ከአንድ ቦታ ወደ አንድ ቦታ መለኮት የሚንቀሳቀስ ሆኖ እኮ አይደለም። ስጋ ግን ውስን ነው እና ያንን ውስን የሆነውን እዚህ ያለውን እኛ ጋር ያለውን ስጋ ተዋህዱታልና ከስጋ አንጻር መጣ ተብሎ ይነገርለታል። ስለዛ ልክ እንደዛ ማለት ነው። ያንን ነው የሚያሳየው እንጂ አምላክነቱን አያሳጣውም። ልክ ቅድም እንዳልኩ ነው። እኔ ልጅን ብልከው ሰውነቱን አያሳጣውም። አብ ወልድን ላከ ማለት የወልድን አምላክነት የሚያሳጣ አይደለም። እሺ ቀጠላ ይባ አይ ኦኬ። ያው በከፊል ማለት ያው አንተ እንደተረዳኸው ብዙ ዲቴይሊ እንትን አልልም ማለት እውቀቱም ሎጂካሊ እውቀቱም ስለሌለኝ፣ ግን በዚህ ጉዳይ ለምንድን ነው እነ ሁሱ ጋርም ሆነ ኡስታዝ መሐመድ ከድር እና አንዳንድ ኡስታዞች አሉ ዙሪያ ሆኔ ስገባ ያው ያየሁትን ነው የነገርኩ እንጂ እውቀት የለኝም። በእስልምናው ላይ ከፊል ሊኖረኝ ይችላል፣ ግን በዚህ በክርስትናው ዘንድ ሎጂካሊም ዲቴይልም እውቀት ስለሌለኝ ለምንድን ነው ተወያይታችሁ ወደ የሆነ ነገር እንትን የማትሉት? እናንተ በአቋማችሁ እኛም በአቋማችን ማንጸናበት ምክንያት ምንድን ነው? አሁን ላይ እየተደረገ ያለ መበሻሸቅ፣ መከራከር እንደውም አልፎም ጥላቻ ነው እየተካሄደ ያለና ጥያቄ ብዙ ነበረ። እሱን እንትን አልልህም፣ ግን እንደ ጥያቄ ነገር አሁን ከሳምንት በኋላ ኦልሬዲ የሚገባ ይመስለኛል ሁሱ ወይም ደግሞ መሐመድ ሲራጃል ብዙ ልጆች አሉ ማለት እንደው ስርዓት በሰፈነ መልኩ ለምንድን ነው መወያየት የማትችሉት? ይሄን ልጠይቅ ነው። እሺ ኦኬ እሺ እግዚአብሔር ያክብርልን። በክርስትና መበሻሸቅ ምናምን አይፈቀድም። ይህ ነው። ግን ሁላችንም ሰው ነን እና አንዳንድ ጊዜ እንደዚሁ በቃ የማይሆን ነገር ስናይ መበሻሸቅ የሚመስል ነገርን ልናደርግ እንችላለን ሰዎች ስለሆነ እንጂ ክርስትናችን ይህንን አይፈቅድልንም፣ መበሻሸቅን ማለት ነው። እያንዳንዱን ነገር በየዋህነትና በፍርሃት እንድናደርግ ነው የታዘዘ ነው። ልክ አንድ ጴጥሮስ ምዕራፍ 3 ላይ እንደተናገሩ ማለት ነው። ከዚህ ቀደም አንስተን እንዳየ ነው በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ዘወትር ለመመለስ የተዘጋጃችሁ ሁኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ነው የሚለው። ስለዛ እንደዛ ነው ልናደርግ የሚገባው። እንደዛ እንዲሆን ያው ጥንቃቄ ይፈልጋል። የዲስከሽን ሰዓት ጭቅጭቅ ሲበዛ ቶሎ ማቋረጥ ይሻላል። ምክንያቱም ወደማይረባ ነገር ሊኬድ ስለሚችል ማለት ነው። ያም ሆነ ግን ያው አንዳንድ ያው ልንል እንችላለን። ስታውትና አሁን ያልከው ግን ይህ ከኡስታዞች ጋር ለምን አትወያዩም ላልከው እንወያያለን፣ ይቻላል። ከዚህ ቀደም ለአንድ ወንድም አቅርቤ ነበረ፣ የውይይት ጥሪ አቅርቤ ነበረ። ምናልባት እስቲ አስፈላጊ ከሆነ አስብበትና ያኛው ስላልመለሳለ እንግዲህ ለሌላ ኡስታዝ ለማቅረብ እንሞክራለሁ ጌታ ከረዳን። ግን እንደዛ ለማድረግ እንሞክራለን። ከዛ በዘለለ ግን ልክ እንደዚህ ደግሞ እየመጣችሁ ጥያቄ ያላችሁ ደግሞ መጠየቅ ይቻላል። በሰላም በፍቅር ደግሞ እንደዚህ እንጠያየቃለን። እግዚአብሔር ያክብርልኝ። አሁን እዚህ ጋር ጥያቄ እንትን አንድ ጊዜ ይቅርታ ጋር ማለት ነው። እሺ የመጨረሻ ጥያቄ ያው አንተ ጸባይም ጥሩ ስለሆነ ከ10 ደቂቃ በላይ ወደ 12 ደቂቃ ተጠቅመሃል። እሺ የመጨረሻም ጥያቄ እንትን አሁን ማለት ከሁሉም ችግር ያየሁት ከእናንተም በኩል ከእኛም በኩል ያው እኔ ቤት መጥቶ ይጠይቅ ነው ብዙ ማለት ነው። እና አሁን እንደ ሀገራችን ላይም ያው የተከሰተ የሆነ ነገር አለ። በእኛ በነቢያችን መሐመድ አለይሂ ሰላቱ ወሰላም ላይ የነበረውን ዘመቻ ሁሉም ነገር ይታወቃል። እና አሁን በዚህ በኩል ለምን የሆነ ከሁለቱ ገለልተኛ የሆነ አካል ተመርጦ ማለት ሰላማዊ በሆነ ፍቅር ብትወያዩ ነው የምለው እኔ። ይቻላል። እስቲ አሁን አንተን የሚቀርቡ ከሆነ እስቲ አቡ ሂባ እንግዲህ እሺ እንደዚህ እናድርግ። ማን ያልካቸው ሁሱና መሐመድ ከድር ነው ያልከውና ሁለቱም በቃ ለሁለቱም እዚሁ ኦፊሻል ያቀረብኩኝ። ከሁለት አንዳቸው ሁሱ የሚባለው ወንድም ኡስታዝ ወይም ደግሞ መሐመድ ከድር የሚባለው ኡስታዝ ከሁለት አንዳቸው የክርስቶስ አምላክነት ላይ በመጽሐፍ ቅዱስ መወያየት ከፈለጉ አለውኝ። ይኸው አንተ የምትቀርባቸው ከሆነ ነገራቸው እና እኔ ጋር መጥተው አይደለም የሚጠይቁት። በቃ በኮ ውስጥ እኔም ባለሁበት እነሱም ባሉበት ነው ማውራት እንችላለን። ኦፊሻሊ ይህንን አቅርቤያለሁ። ስለዛ አደርሱላቸው። በአደባባይ በ4000 ሰው ፊት ነው ያልኩት። ሪከርድ ተደርጎም ይደርስላቸዋል። አንተም ደግሞ ነገራቸው በመከባበር በተቻለን አቅም እንግዲህ ለመወያየት እንሞክራለን ማለት ነው። ስለዛ መልካም። እሺ አመሰግናለሁ። መልካም። እሺ አዊባ። እሺ ሙጂብ ኦስማን ሰላም ላንተ ይሁን ወንድሜ። ሰላም ነው። ማን ነበር? ያ ክርስቶስን የሚሳደበው ሰውዬ እኮ ነው በጌታ ስም።
ኧረ በቅዱስ ሚካኤል አውቀዋለሁ። ከኔ ጋር ራሱ አውርቶ ያውቃል በፊት ቴሌግራም ላይ ያለን። እሱ አስቸጋሪ ነው፣ በስድብ ነው የሚታወቀው። ግን እስቲ ያው ሁለቱን ውስታዞች ስለጠራ ሄድንበት። ኤንዌይስ እስቲ እናያለን። እሺ ሰላም ለአንተ ይሁን። እንኳን ደህና መጣህ ሙጂብ። እንኳን ደህና ቆያችሁ። ሰላም ነው? ዜር ይመስገን። እሺ የጌታችን የክርስቶስ ኢየሱስ ፈጣሪነት ላይ ከመጽሐፍ ቅዱስ አንጻር ጥያቄ ያለኝ። እንደው ክርስቶስ በመጽሐፍ ቅዱስ ፈጣሪ አይደለም የምትልባቸው ጥያቄዎች ካሉ ፕሊዝ ወደ ጥያቄ። እሺ የኔ ጥያቄ ኢየሱስ የእግዚአብሔር ልጅ ነው ብላችሁ ታምናላችኋል? አዎ። ኢየሱስ ፈጣሪ ነው? ትክክል። ጌታችን ኢየሱስ ክርስቶስ እግዚአብሔር ፈጣሪ ነው? ትክክል፣ ፈጣሪ ነው። እግዚአብሔር ስትል አብን ነው። አሁን ወደ ፈጣሪ ነው ያለው ወይስ ምንድን ነው? ጥሩ። እሺ ራሱ ወለደ ነው የሚባለው ፈጣሪ? ምን አልከኝ ወንድሜ? ራሱን ወልዶ ነው ወይስ ፈጣሪ? ሁለት ፈጣሪ ነው ያለው። እኔ ያልገባኝ። አዎ ችግር የለም መልስልሃለሁ። እሺ ሰው ሙጂብ ወንድማችን የጠየቀው ጥያቄ ምንድን ነው? አብ ፈጣሪ ነው አለ፣ ወይም እግዚአብሔር ማለት ነው። አዎ ፈጣሪ ነው። እርሱ ደግሞ ልጅ አለው ትላላችሁ ወልድን። አዎ ጌታችን ኢየሱስ የእግዚአብሔር ልጅ ነው፣ እሱም ፈጣሪ ነው። አብን ፈጣሪ ወልድን ፈጣሪ፣ ታዲያ ሁለት ፈጣሪ ነው የሚል ነገር ነው የጠየቀን እና አብ ፈጣሪ ነው አምላክ ነው፣ ወልድም አዎ ፈጣሪ ነው አምላክ ነው። ግን ሁለት ፈጣሪ ሁለት አማልክት ግን አይደሉም። ምን እያልን ነው? ከዚህ ቀደም በተደጋጋሚ እንደነገርኳችሁ ወልድ ከአብ ሲወለድ የተለየ አካል አለው እንጂ የተለየ መለኮት የለውም። ዲቪኒቲው ወይም መለኮቱ ከአብ የተለየ አይደለም። የአብ መለኮት ራሱ የወልድም መለኮት ነው። ስለዛ መለኮት ላይ አብና ወልድ አንድ ይሆናሉ። አካላት ላይ ግን አብና ወልድ የተለያዩ ናቸው። መለኮትን እያሰብን የአብና የወልድን ሁለት አካልነት ጨፍልቀን አንድ አካል አይደለም። ፕላስ ደግሞ የአካላትን ሁለትነት እያየን ደግሞ መለኮትን ለሁለት ከፍለን ደግሞ ሁለት ፈጣሪ ደግሞ አይደለም። እዚህ ላይ አውግስትን አንድ የሚናገረው ነገር አለ። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔ እና አብ አንድ ነን የሚል ቃል አለ። በረመራችሁ ጆሮአችሁ ውስጥ እኔ እና አብ አንድ ነን። እሺ ሙጂብ ከቻልክ ናግባ፣ ኔትወርክ ምናልባት እንትን ብሎ ቢሆንም እኔ እና አብ አንድ ነን የሚለውን ይይዝና ምን ይላል መሰላችሁ? እኔ እና አብ አንድ ነን በማለቱ በዚች በአንዲት ስቴትመንት በዚች ንግግር አሪዮሳውያንንም ሴባሪዮሳውያንንም መታቸው ይላል። እንዴት ያለን እንደሆነ ሴባሪዮሳውያን በአብና በወልድ መካከል የአካል ልዩነት እንደሌለ ያስተምሩ ነበር እና ጌታችን ግን እኔ እና አብ አንድ ካለ በኋላ ነን እያለ ተናግሯል። እና እኔና አብ ፕላስ ደግሞ ነን የምትል ቃል የብዝሃነትን ስለምታመለክት ሴባሪዮሳውያንን ይመታል። አሪዮስ ደግሞ ወልድና አብ አንድ ሊሆኑ አይችሉም የሚል ትምህርት ስላለው ወልድ ያንሳል የሚል ትምህርት ስላለው ራሱ ጌታችን ምንም እንኳን እኔና አብ ምንድነው ሁለት ብንሆንም በአካል ማለት ነው እኔ እና አብ ብሎ ቢናገርም ግን አንድ ነን ብሎ ተናግሯል። እና አንድ ነን በምትለው ቃል ደግሞ አሪዮሳውያንን ይመታል ይላል። ስለዛ አብ ፈጣሪ ነው፣ ወልድም ፈጣሪ ነው፣ ግን የተለያዩ ፈጣሪዎች ሳይሆን አንድ ፈጣሪ ምን እያለ ነው? የአብ መለኮት የራሱ የወልድ መለኮት አካላት የሚለያዩት እንጂ መለኮት አይለያይም። ፈጣሪነት አምላክነት ደግሞ የመለኮት ነው። የመለኮት ስለሆነ በስልጣን በመለኮት አንድ ናቸውና ሁለት አማልክት ሁለት ፈጣሪ ብለን አንናገርም። ስለዛ መፍጠር ላይ አንድነት አለ፣ ግዛት አገዛዝ ላይ አንድነት አለ። እየጠራናቸው ያለ ነው ስለ አንዱ መለኮት ማለት ያንን እያሰብን ስለሆነ አንድ አምላክ አንድ ፈጣሪ እንጂ ሁለት አምላክ አይደለም። እሺ ሌላ ጥያቄ ያለው ሰው ካለ ሙስሊም ወንድመቶች ጥያቄ መጠየቅ ትችላላችሁ ማለት ነው። ኮመንት ሊላችሁና እሺ ከሙስሊሞች ወይም ከያዋ ምስክሮች ክርስቶስ ኢየሱስ በመጽሐፍ ቅዱስ ፈጣሪ አይደለም የሚል ካለ ገብቶ መጠየቅ ይችላል። እየለመነ ነው። ሙስሊም ወገኖቻችን ጠይቁት።
ታው ርዕስ ስንይዝ እኮ ማለት ነው አኬ በቃ አዛ ነው የምንሆነው እኮ በቃ ርዕስ ይዘን እኛ በቃ አይ በቁርአን ላይ ምናምን ስንል ጥያቄ ያለን ኮሜንት ላይ ርዕስ ስትቀይር አሁን ቁርአን ላይ ብታደርግ ጥያቄ ያለን ይሉሃል። ኦኬ ያኛው የቁርአኑ እንዳይነካ መሆኑ ነው። ይሁን መቼስ እስቲ እናያለን። እንግዲህ እስቲ የሚመጡትን እያየን ጥያቄ እንቀበላለን። እሺ አይባ ወይም ታይባ ሰላም ላንቺ እውነቴ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነው? ይመስገን አምላክ። እሺ ክርስቶስ ኢየሱስ እርሱ አለን ጌታችን ኢየሱስ በመጽሐፍ ቅዱስ እንደ ፈጣሪ አይደለም የምልባቸው ምክንያቶች አሉ። ጥያቄ አለኝ ካለ ፕሊዝ ጠይቂና እስቲ ደግሞ ከእስልምና ወይስ ከእስልምና ነው? ሙስሊም ነሽ ወይስ የአዋ ምስክር? ሙስሊም ነኝ አልሐምዱሊላህ። እሺ ጠይቂ። እሺ አመሰግናለሁ። እሺ እኔ ሁለት ጥያቄ የምሆንብኝ ማለት ነው። እሺ ኢየሱስ አምልኩኝ ያለበት ቦታ አለ በመጽሐፍ ቅዱስ ላይ? እሺ ጥሩ ጥያቄ ነው። ክርስቶስ ኢየሱስ አምልኩኝ ያለበት ቦታ አለ ወይ በመጽሐፍ ቅዱስ? እንግዲህ አሁን አምልኮ የሚገባው ለማን? አምልኮ የሚገባው ለባህሪ አምላክ ለእውነተኛ ጌታ። ምን አልሽኝ? ያው አምልኮ የሚገባው አምላክ ነው እንግዲህ አንድ አምላክ አይደል? ለዛ እሺ ልጨርስ። ትክክል። አምልኮ የሚገባው ለአምላክ ነው። ጌታችን ኢየሱስ ደግሞ አምላክ ስለሆነ አምልኮ ይገባዋል። ባጭሩ አምላክ ስለሆነ አምልኮ ይገባዋል። ሲመለክም ደግሞ አይተነዋል። ልክ እንዴት መሰለሽ? ይህንን በምን መረዳት እንችላለን? ለምሳሌ በዚህ በዕብራውያን መልእክቱ ምዕራፍ 1 ላይ ቅዱስ ጳውሎስ እንዲህ ይላል። ተመልከቱ። መጀመሪያ ዮሐንስ ራእይ ላይ እንሂድና ራእይ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ አለ። የሚያስቀረው ፍጥረት የለም። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥም ያለ ሁሉ እሺ ምን ይላሉ አለ? በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ይላል አብ ማለት ነው ለበጉም ይሁን ሲሉ ሰማሁ ይላል። ለአብም ለበጉም ኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ጌታችን ኢየሱስ ነው። ሰው ለእርሱም የሆነ ብለው ይህ ሁሉ ፍጥረት ሲናገር ይሰማዋል ዮሐንስ ማለት ነው በራእይ። ሰው ይህ ምንን ያሳያል ከተባለ የትኛውን ፍጥረት የክርስቶስን ስም እንደሚያነሳ ወይም ደግሞ የትኛውን ፍጥረት በሰማይም ያለው በምድርም ያለው ከምድር በታች በባህርም ያለው ፍጥረት ሁሉ በዙፋኑ ለተቀመጠው ለእግዚአብሔር አብና ወደ ልጁ ወደ ክርስቶስ ኢየሱስ እንደሚያንጋጥጥ ያሳያል። ይህ አምላክነትን የሚያሳይ ነው። አምልኮንም የሚያሳይ ጭምር ነው። በዚህ በዕብራውያን መልእክት ምዕራፍ 1 ላይም ይህንን ነገር እናያለን። ዕብራውያን መልእክት ምዕራፍ 1 ከቁጥር 4 ጀምሮ እንዲህ ይላል፣ ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክት ማለት ነው። ከመላእክትስ እና አሁን መላእክትና ጌታችን ኢየሱስን ሊያነጻጽር ነው። ተመልከቱ። መላእክትንና ጌታችን ኢየሱስን ምንድነው ልዩነታቸው ነው? የአዋ ምስክሮች ጌታችን ኢየሱስ ራሱ መልአክ ነው፣ ቅዱስ ሚካኤል ነው ብለው ያስተምራሉ። ኢየሱስ ቅዱስ ሚካኤል እንደሆነ ማለት ነው። በክርስቶስ ኢየሱስና በመላእክት መካከል ያለው ልዩነት ምንድን ነው? ብልጫውስ ምንድን ነው? የጌታችን ከቅዱስ ሚካኤልና ከቅዱስ ገብርኤል እስቲ ከመላእክትስ ይላል አንተ ልጄ ነህ፣ እኔ ዛሬ ልጅ ያለው ደግሞ እኔ አባቱ ሆኗለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው አለ? ከመላእክት እንዲህ ያሉ ለማንም የለም ማለት። እሺ ስለ ልጁስ ደግሞ በኩሩን ወደ ዓለም ሲያገባ አለ። እዛው ከመላእክት ጋር በተያዘ ሲያስረዳ ደግሞም በኩሩን ወደ ዓለም ሲያገባ ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለበኩሩ ማለት ነው። በኩሩ ጌታችን ኢየሱስ ነው። የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ቅዱስ ሚካኤል የለ፣ ቅዱስ ገብርኤል የለ፣ ቅዱስ ሩፋኤል የለ። መላእክት የተባለ ሁሉ የእግዚአብሔር ተብሎ መላእክት የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ።
ወርሺፕ ያርጉት፣ ይስገዱለት። ታዲያ ከዚህ በላይ ምን አምልኮ አለ? ቅዱሳን መላእክት ሁሉ ተሰብስበው የእግዚአብሔር መላእክት ሁሉ አንድም ሳይቀር ያ ሁሉ የእግዚአብሔር መላእክት መጥተው የሚሰግዱለት ከዚህ ውጭ ምን አምልኮ አለ ነው? ለምንድን ነው የሚሰግዱለት ግን? ለምን የሚሰግዱለት ማለት እንደው በቃ እግዚአብሔር እንዲሰግዱለት ስለፈለገ ብቻ ነው? አይደለም። ገዢያቸውም ስለሆነ ነው፣ ፈጣሪያቸውም ስለሆነ ነው። ማስረጃ አለ ለዚህ። አዎ ቆላሲስ ምዕራፍ 1 ላይ ይላል። ቆላሲስ ምዕራፍ 1 ቁጥር 15 ላይ ይላል። እርሱም ይላል የክብር ሁሉ ለእርሱ ይሁንና ጌታችንና መድኃኒታችን ኢየሱስ ክርስቶስ ማለት ነው። እርሱም የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው እርሱ ጌታችን ኢየሱስ ይልና የሚታዩትና የማይታዩትም፣ ተመልከቱ፣ የሚታዩትም የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ የተወለደ ነው ይላል። ማን ነው በእርሱ ተፈጠሩ ያለው? ማለት በክርስቶስ የተፈጠሩት እነማን ናቸው አለ? ከፍጥረት ሁሉ በፊት በኩር ነው በተባሉ በእርሱ ተፈጠሩ የተባሉት እነማን ናቸው? የሚታየውም የማይታየውም፣ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት በሰማይ ያለው በምድር ያለው ብትል ፍጥረት ሁሉ በእርሱ ተፈጥረዋል። ስለዚህ ከፍጥረት ሁሉ በፊት በኩር ነው፣ እርሱ ፈጥሯቸዋልና እንግዲያውስ ገዢያቸው ነው። ፍጡር ለፈጣሪው ይገዛልና መላእክቱ በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ሰው ጌታችን ኢየሱስ ይመለካል ሲባል እንደዚህ ነው። ጉልበት ሁሉ ለእርሱ ይንበረከካል። በዚህ ደረጃ ማለት ነው። እና ስግደትን አንዳንድ ሰዎች አንዱ ለአንዱ እኮ መጽሐፍ ቅዱስ ላይ ሲሰግድ እናያለን የሚል ሰው ሊኖር ይችላል። ትክክል ነው። አንዱ ለአንዱ ሲሰግድ አይተናል። እኛም ራሳችንም ይኸው ከአክብሮት አንጻር ለአንዱም ሌላውም ልንሰግድ እንችላለን፣ ጎንበስ ልንል እንችላለን። ስለ ጌታችን ኢየሱስ ግን ሲናገር የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የሚለው እንዲህ ተብሎ የተነገረለት ከእኔና ከእናንተ ጌታ ከኢየሱስ ክርስቶስ ውጭ ለማንም የለም። ጌታ ኢየሱስ ብቻውን የእግዚአብሔር መላእክት ሁሉ አንዳቸውም ሳይቀሩ በፊቱ ይሰግዳሉ፣ ይንበረከካሉ። ቅዳሴያችን ላይ እንደምንለው ማለት ነው። ሰራዊተ ላይ የእግዚአብሔር መላእክት ሁሉ በመድኃኔዓለም ፊት በጌታ ኢየሱስ ፊት ይሰግዳሉ እና ይህ አምልኮን የሚያሳይ ነው። እና ፈጣሪ ከመሆኑ አንጻር ነው ስግደቱ የሚመጣውም እነሱ ፍጡራን እሱ ፈጣሪ ከመሆኑ አንጻር ስለሆነ ከዚህ አንጻር አምልኮ የተገባውታል። እሺ ቀጥታ ይባ እሺ ወንድሜ አመሰግናለሁ። እስካሁንም ድረስ አልተመለሰልኝም። ለምሳሌ ቃል በቃል አምላክ ነኝ አምልኩኝ ያለበት መጽሐፍ ቅዱስ ላይ አለ ወይ የለም? እኔ ጥያቄ ቃል በቃል ማለት የተጻፈ የለም? ኦኬ አምላክ ነኝ አምልኩኝ ያለበት ቦታ የለም ወይ? እንግዲህ ጌታችን ኢየሱስ በቀጥታ አምላክ ነኝ ያለባቸው ስፍራዎች አሉ። እሺ ቆይ ላሳይና እሱን መጀመሪያ፣ ከዛ በኋላ አምላክነቱን ካወቀን አምልኮ የሚገባው እንደሆነ ግልጽ ነው። ስለዛ ነሰሰርሊ እኛ የምንፈልጋቸውን ቃላቶች እየመረጥን ካልተጠቀምልን በስተቀር አንቀበልም ልንል አንችልም። ግን ፕራክቲካሊ ግን ስናየው መጽሐፉን ስናየው ግን አለ የለም ነው። እስኪ አምላክ ነኝ ያለበትን ላሳይሽ። ራእይ ላይ እንደዚህ ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ጀምሮ እንዲህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይልና ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ ነው። ሁሉንም ምን የሚል የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያው ራሱ ክርስቶስ እንደዚህ ይላል ተብሎ ተነገረለት። ምን ይላል? ያለውና የነበረው የሚመጣውም ሁሉንም የሚገዛ። ታዲያ አምልኮ ከዚህ ውጭ አለ እንዴ? ሁሉንም የሚገዛ ምን? ጌታ ብቻ ነው አምላክ። ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ጌታችን ኢየሱስ። ያው ጠይባ እሺ መጽሐፍ ቅዱስ ላይ ነው ይሄ? አዎ ራእይ ምዕራፍ 1 ቁጥር 8 መጣ ጊዜ ተናገረ ወይስ ራእይ ነው? ራሱ መጣ ጊዜ ማለት በነበረ ጊዜ አዎ ጌታችን ኢየሱስ መጣ። ከዛ በኋላ ዮሐንስ በራእዩ ሲናገር ራሱ ጌታ ኢየሱስ የተናገረውን ጻፈው። የወንጌላት ላይም የማቴዎስ፣ የማርቆስ፣ የሉቃስ፣ ዮሐንስ ወንጌል ላይ ጌታችን ራሱ የጻፈው የለም። እሱ የጻፈው ሳይሆን ያለው ሐዋርያቱ ወይም ሌሎች ደቀ መዛሙርቶቻቸውም ማርቆስና ሉቃስ ማለት ነው። ማቴዎስ እና ዮሐንስ ደግሞ ሐዋርያት ናቸው። ኤኒዌይስ እነሱ ክርስቶስ እንዲህ አለ እያሉ ጻፉ።
ጌታችን እንዲህ አለ እንዲህ አለ እያሉ ማለት ነው። ክርስቶስ እንዲህ ብሎ ያስተምራል። እሱ ቀጥታ እያመጡ ያስቀምጡታል። ራእይ ላይም ደግሞ ዮሐንስ አስቀምጦታል። ምን የሚለውን አስቀመጠው? ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ኦኬ እሺ እሱ ከመምጣቱ በፊት ነቢያት ማቴ እሱ ኢየሱስ ከመምጣቱ በፊት ነቢያት የት ነበሩ? ማቴ እንዴት ነበር? ከዛ በፊት ማቴ ጥያቄ ያን የት ነበሩ? እሱ መቶ እስኪያድን ድረስ ምን የት ነበሩ? ሲሞቱ የት ነበር ሜዳው ነፍሳቸው? ይቀርታል። እሺ አንድ ቻርጅ ሰካ። ነቢያቱ የት ነው የሚሄዱት? የት ነበረ የሚገቡት? በረድኤተ እግዚአብሔር ማቴ ከሞቱ በኋላ ማቴ እሱ ከመጣ በኋላ አይደለ አዳናን ብላችሁ የምታምኑት? ማቴ የምታምኑት ናቸው። ትክክል። እሺ ክርስቶስ ኢየሱስ እስከሚመጣ እንግዲህ የነቢያት ሁሉ ተስፋቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አንዴ ቆይ። ነቢያት ሁሉ አባታችን የሚሉት አንድ ታላቅ አባት አለ። እርሱም አብርሃም ይባላል። አብርሃም የነቢያት ሁሉ አባት ነው። ነቢያት ቢነሱ በእስራኤላውያን ዘንድ በአይሁዳውያን ዘንድ አባታችን አብርሃም እያሉ የሚጠሩት ነው እና ጌታችን ኢየሱስ ከአብርሃም ጋር በተያያዘ እንዲህ ሲል ተናገረ። ዮሐንስ ወንጌል ምዕራፍ 8 እሺ እንዲህ ይላል። ቁጥር 53 ላይ እንዲህ ይላል፣ በእውኑ አንተ ከሞተው ከአባታችን አብርሃም ትበልጣለህን? ነቢያቱም ሞቱ፣ ራስህን ማን ታደርጋለህ አሉት። ጌታ ኢየሱስ መልሶ እንዲህ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ማለት ነው። እናንተ አምላካችን የምትሉት አባቴ ነው። እናንተ አምላካችን ትሉት የለ ለእኔ እኮ አባቴ ነው አለ ጌታ ኢየሱስ። እናንተ አምላካችን የምትሉት እርሱ አባቴ ነው። እሺ አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ ነበር። ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ ይልና አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃናልን ብለው ይጠይቁታል። ጌታችን ኢየሱስ መለስ አድርጎ እውነት እላችኋለሁ አብርሃም ሳይወለድም እኔ ነኝ። አብርሃም ሳይወለድም እኔ አለሁ። አብርሃም ግን ቀኔን ያይ ዘንድ ሐሴት አድርጎ ነበር፣ አየም ደስም አለው። ስለዚህ የነቢያት ሁሉ ተስፋቸው የራሱን አብርሃምን እንኳን ጨምሮ ማለት ነው አባታችን የሚሉት የሚያከብሩት አብርሃምን ጨምሮ የነቢያት ሁሉ ተስፋቸው ጌታችን ኢየሱስ ክርስቶስ ነበረ። በዚህ በማቴዎስ ወንጌል ላይም ጌታችን ኢየሱስ እንደዚህ ይላል። አንዴ እሺ ምዕራፍ 13 ቁጥር 17 ማቴዎስ ወንጌል ምዕራፍ 13 ላይ እንዲህ አለ ጌታችን ኢየሱስ። እንግዲህ ምዕራፍ 13 እንደምታውቁት በምሳሌ የሚነግርበት ምዕራፍ ነው። ቁጥር 17 ላይ ይነግራቸውና እንዲህ ይላል፣ እውነት እላችኋለሁ አለ ጌታችን ኢየሱስ፣ እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም ብሎ ተናገረ። ብዙዎች ነቢያት በቃ ይህን እናንተ የምታዩትን ሊያዩ ተመኝተው ነበር፣ ግን አላዩም። ብዙዎች እናንተ የምትሰሙትን ሊሰሙ ተመኝተው ነበር፣ ነቢያት ራሳቸው ግን አልሰሙም። ስለዛ ነቢያቱ ሁሉ የክርስቶስን መምጣት ተስፋ ያደርጋሉ። ታዲያ ጌታ እስኪመጣ የት ነበሩ ከተባለ በእግዚአብሔር ረድኤት በእግዚአብሔር ተጠብቀው ይኖሩ ነበረ። እሳት ሳያቃጠላቸው ይኖራሉ። ከዛ በኋላ ጌታችን ኢየሱስ ሲመጣ ግን ነፃ ያወጣቸዋል። ኦፍኮርስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደተነገረ ማለት ነው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ወደ ወህኒ ደግሞ ወርዶ ሰበከላቸው እንደሚል ወህኒ ድረስ ወርዶ ሰበከላቸው፣ በእስር ላሉት ሁሉ ማለት ነው። ሌላም ትርጉም አለው አክቹዋሊ፣ ግን አንዱ ይሄ ነው። ሰው ከዛ አንጻር እንመለከተው ይገባል። ጌታችን ኢየሱስ የነቢያትን አዳኝ ነው ማለት ነው። ለዛ ነው ተስፋ አድርጎ ሲጠብቁ የነበሩት። እሺ ያን እሱ እስኪመጣ ድረስ ነቢያት ሲሞቱ ነፍሳቸው ወደ ሲኦል ነበር የምትሄደው ማለት ነው። ነቢያት እየተቃጠሉ ይኖራሉ ሳይሆን በእግዚአብሔር ረድኤት ውስጥ ነው የሚኖሩት። በእግዚአብሔር ረድኤት ውስጥ ነው የሚኖሩት። ገነትን አያዩም።
ገነትን የሚያዩት በጌታችን በመድኃኒታችን በክርስቶስ ኢየሱስ ነው። ገነት አሁን በእኛ ዘንድ የሆነ የቦታ ስም አለ። ገነት የእግዚአብሔር ፐርሰን እሱ ነው። ምንድን ነው? ልክ ሰው ሲሞት ወደ ክርስቶስ ሄዶ ከክርስቶስ ጋር የሚኖር ከሆነ እርሱ ገነት ያስባለው የክርስቶስ መኖሩ ነው እዛ ቦታ ላይ። ክርስቶስ እዛ ቦታ ላይ ባይኖር ያ ገነት አይደለም፣ ሲኦል ነው፣ አለቀ። ስለዛ የክርስቶስ መኖር ነው። ያለ ክርስቶስ ደግሞ እንዲህ ያለ ነገር ሊፈጠር ስለማይችል ገነትን ባይወርሱም ግን በእግዚአብሔር ረድኤት ግን እሳት የማያቃጥላቸው ቦታ ይኖራሉ ነው። ኤኒዌይስ እንደዛ ነው። ዋናው ነገር ግን ያው ኤኒዌይስ ለአንቺ መልስ እንዲሆን ይህንን ተናገር እንጂ የክርስቶስ ፈጣሪነት ላይ አምላክነት ላይ ግን ትኩረት ብናደርግ መልካም ነው። እሺ ግን አንድ ቦታ ያነበብኩት ማለት ነው ኢየሱስ እኔ ሰው ነኝ ያለበት ሰው ነኝ። አዎ ጌታችን ኢየሱስ ሰው። እሺ ይሄ መጨረሻ ጥያቄሽን ይቅርታ በጣም ያው ለአንድ ሰው ምስል የሆነ ማለት ነው። ከታላቅ ይቅርታ ጋር እችን ልመልስ። ጌታችን ኢየሱስ ሰው ነኝ ብሏሉ። ያው አየሽ ጣይባ ምን መሰለሽ፣ ከዘላለም የነበረው ያ ጌታ ከአብርሃም ሳይወለድ በፊትም እኔ ነኝ ያለው ጌታ ዮሐንስ ወንጌል ምዕራፍ 8 ያነበብኩልሽ ላይ ማለት ነው። አብርሃምም ሳይወለድ እኔ ነኝ ያለው ያ ጌታ ከዘላለሙም የነበረው እርሱ መጥቶ ከቅድስት ድንግል ማርያም በስጋ ደግሞ ተወልዷል። ምን ማለት መሰለሽ፣ ልክ እንደኛ እንዳንቺ ያለ አይነት ስጋ ጌታችን ኢየሱስ ለራሱ አልነበረ፣ መንፈስ ነበረ። ድሮ አስቀድሞ ሰው ከመሆኑ በፊት ቃል ብቻ ነው፣ አለቅ። የእግዚአብሔር ቃል ነው። አይዳሰስም፣ አይታይም፣ አይራብም፣ አይጠማም፣ አይደክምም፣ አይሞትም። ማንም ሊቀርበው በማይችለው ብርሃን ውስጥ የሚኖር ብቻ ነው እና እንዲህ ያለው ጌታ መጣና ልክ እንዲህ እንዳንቺ አይነት ስጋን የራሱ ሲያደርግ በዛ በስጋው በኩል ተገለጠ። ከዛ በኋላ ተወለደ እያልን ስንናገር ከዛ ከስጋው አንጻር ነው። በስጋ ያንን አደረገ ነው። በስጋ ተወለደ። ከዛ በኋላ ሰው ተብሎ ተጠራ፣ ሰው ተባለበት። ምክንያቱም የእኛን ሰውነት የእኛን ስጋ ይዟል እና ጌታችን ኢየሱስ አምላክ ብቻ አይደለም ሰው። ስለዛ ክርስቶስ እርሱ ፍጹም አምላክ ፍጹም ሰው፣ ከአብ እንደመወለዱ ከአብ ጋር አንድ ነው በባህሪ፣ በስጋ ደግሞ ከድንግል ማርያም እንደመወለዱ ከሰው እንደመወለዱ ከእኛ ጋር ከሰዎች ጋር ደግሞ አንድ ነው፣ ሰው እንደመሆኑ ማለት ነው። ስለዛ አምላክም ሰው እኛን ስለማዳን ይህንን አደረገ፣ ሰውነትን ስጋ ያዘ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል? በእግዚአብሔር መልክ ይኖር የነበረው እርሱ ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ምን መሆንን? እኩል መሆንን፣ መተካከልን። በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር መተካከል ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን፣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ አለ። ተመልከቺ፣ በእግዚአብሔር መልክ ይኖር ነበረ ከእግዚአብሔር ጋር እኩል ነው። በኋላ ግን የማንን መልክ ያዘ ደግሞ ተባለ? የባሪያን መልክ ደግሞ ያዘ። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ አደረገ ተብሎ ተነገረት። እንዴ የባሪያን መልክ በመያዙ በሰው ምሳሌ ሆኖ ራሱን ማለት በሰው ምሳሌ በመሆኑ ራሱን ባዶ አደረገ ተብሎ እንዴት ተነገረ? ሰው መሆን ለእርሱ እንዴት ነው ማለት ለእርሱ ሰው መሆን ራስን ባዶ ማድረግ ተብሎ እንዴት ተነገረት? ለምሳሌ አንቺ አሁን ሰው በመሆንሽ ራስን ባዶ አድረግሽ ተብሎ አይነገርልሽም። ሲጀመርም ሰው ነሻ፣ ሌላ ነገር አልነበርሽም። እንደውም ከምንም ነው ወደ ሰውነት የመጣሽው እና ይህ ትልቅ ክብሩን ለኔ ነው ልትይ። ኦኬ እኛ አስቀድመን ምንም አልነበርንም፣ ሰው ሆነናል እና እግዚአብሔር እናመሰግነዋለን። ከምንም ወደ ሰውነት አምጥቶናል ብለን ለጌታችን ኢየሱስ ግን ሰው መሆን ራስን ባዶ ማድረግ ነው ተብሎ ተነገረ። ለምን? ኧረ እሱ አምላክ ነዋ። በእግዚአብሔር መልክ ይኖር የነበረ ከእግዚአብሔር ጋር ተካክሎ እኩል ሆኖ ይኖር የነበረ ነዋ። ከዛ በኋላ የባሪያን መልክ ያዘ፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ ብሎ ተናገረ። ቀጠል ያደርግና ደግሞ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ኧረ ራስን ማዋረድ ነው ለጌታችን ሰው መሆን? አዎ ለእኛ ሰው መሆን ራስን ማዋረድ አይደለም፣ ለእኛ ክብራችን ነው ሰውነታችን። ለጌታ ኢየሱስ ግን ሰው መሆን ራሱን ማዋረድ ተብሎ ተነገረ። ምክንያቱም እርሱ አምላክ ነው። አምላክ ሲሆን ሰው መሆን ራስን አዋርዶ መምጣት ዝቅ ማለት እሱ ነው። እኛ ግን ሰው ስለሆነ ኦልሬዲ ሰው በመሆናችን እንደዚህ ተብሎ አይነገርም። ሰው ብቻ ቢሆን ኖሮ ጌታ ኢየሱስ እንዲህ ተብሎ አይነገርም። ስለዛ ምን ተባለ? በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ስለዛ ሞትን እንኳን ቀመሰ። ለምን? በምስሉ እንደ ሰው ስለተገኘ፣ ከእመቤታችን በስጋ ስለተወለደ። ሰው ተብሎ መጠራት ብቻ አይደለም፣ አረ ጭራሽ ሞቶልናል። በስመ አብ። ሰው ተብሎ መጠራት ጌታችን ኢየሱስ ራሱን የሰው ልጅ እያለ በጣም ብዙ ቦታ ጠርቷል።
ሐዋርያቱም ሰው ብለው ጠርተውታል። የምርም ደግሞ ጌታችን ኢየሱስ ሰውም ጭምር ነው። የክርስቶስን ሰውነት የሚክድ እርሱ የተወገዘ ድህነትን የሚያጣ ነው። አምላክነቱንም መካድ አይቻልም፣ ሰውነቱን መካድ አይቻልም። መጽሐፍ ቅዱሳችን ስለ ክርስቶስ ሲናገር አምላክነቱን ይናገራል፣ ሰውነቱን ይናገራል። አንዱን መርጠን አምላክነቱን ብቻ መርጠን ወስደን ሰውነቱን ብንክድ እንጠፋለን። በቃ ከዘላለም ሕይወት እንጎርላለን። ከዛ ወደ ዘላለም እሳት እንጣላለን። ሰውነቱን ብንክድ የለም እሳት ሰውነቱን ብቻ ወስደን የኢየሱስ ክርስቶስን አምላክነቱን የፈጣሪ ልጅነት የእግዚአብሔር ልጅነቱን ብንክድ የዘላለም እሳት ውስጥ ነው የምንኖረው። ለዘላለም እየተቃጠልን እንኖራለን፣ ከፈጣሪ እንጠፋለን። ስለዛ ሰው ከፈጣሪ እንዳይጠፋ የዘላለም እሳት ውስጥ እንዳይጨመር ጌታችን ኢየሱስን ሊያውቁ ይገባል። እንደዛ ነው። ጊዜ ታይባ። እሺ፣ አመሰግናለሁ። መልካም ጊዜ። ትህትናክ በጣም ደስ ይላል። አመሰግናለሁ። እንደ ሌሎቹ አይደለም። ሌሎቹ ብዙ እንትን ጋር አይቻለሁ፣ ግን ያንተ በጣም አሪፍ ነው። ሰላም እንግዲህ ወንድ። እሺ ታይባ። እሺ ሁሶ ሰላም ደርሶ ይሁን። እንደምን አሉ? ይመስገን አምላክ። እንኳን ደህና መጣ። እንዴት አለ? እሺ ጌታችን ኢየሱስ ክርስቶስ እንግዲህ በዚህ በመጽሐፍ ቅዱሳችን ላይ ፈጣሪ ነው እያልን ነው እና በዚህ በመጽሐፍ ቅዱስ ኧረ እንደው ክርስቶስ ፈጣሪ አይደለም የሚል ሰው ካለ እንደው ጠይቁን፣ እኛም ደግሞ ጌታ በረዳልክ ትንሽ እንመልስ ብለን የገባ ነው። እስኪ በዚህ በመጽሐፍ ቅዱስ ክርስቶስ ኢየሱስ ፈጣሪ አይደለም የምትልበት ጥያቄ ካለ ፕሊስ አቅርብና ትንሽ ደግሞ እስኪ ለመመለስ እንሞክር። ሁዞናል እያወራ ከሆነ ውሶ ወንድሜ አለሁኝ። መጽሐፍ ቅዱስ ላይ የሆነ ጥቅስ አግኝቼ ነበር፣ ባይብል ላይ ማለት ነው። እሺ ዮሐንስ ወንጌል ምዕራፉን አላውቀውም፣ ግን ቁጥር 17 ላይ እሺ ኢየሱስ ይናገራል። እኔ ገና አላረኩም፣ ወደ እኔ ምን ብሎ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ የሚል ፓርት አለ። አለ እና እዚህ ጋር እስቲ አብራል። ምን ለማለት ፈልጎ ነው? ማለት ራሱ አምላክ ሆነ ራሱን ለምን አልነገረንም? ትክክል። እሺ ክፍሉ ያለው ዮሐንስ ወንጌል ላይ ነው። ቁጥሩን ትክክል አልተሳሳትክም። 17 ምዕራፉ ደግሞ ቁጥር 20 ምዕራፉ ደግሞ ምዕራፍ 20 ላይ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ጌታችን ኢየሱስ ከሙታን ከተነሳ በኋላ ምን ብሎ ተናገረ? ገና ወደ አባቴ አላረኩምና አትንኪ፣ ይልቁንም ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አደርጋለሁ ብሎ ምንድን ነው ብለሽ ንገሪያቸው ብሎ ይልካታል። እሺ ሰው ለማርያም ይህንን ነገር ሲናገራት ምን እያለ ነው ጌታችን ኢየሱስ? ወደ አምላኬ ወደ አምላካችሁ ይላል። አምላኬ ለምን አለ? ለምን አምላኬ አለ? እሱ ራሱ አምላክ ነው። አዎ አምላክ ከሆነ ታዲያ ለምንድን ነው አምላኬ ያለው? በአጭሩ ወደ አባቴ ወደ አባታችሁ ብሎ አይደል የሚጀምረው? ወደ አባቴ ይልና የእርሱ ምንድነው እግዚአብሔር አብ ለኢየሱስ ክርስቶስ አባቱ ሲባል ልክ ለእኛ አባት እንደሚባሉ አይደለም። አብ ለኢየሱስ አባቱ ሲባል የገዛ አባቱ ነው። በመጽሐፍ ቅዱስ ላይ አብ የገዛ አባቱ ተብሎ የተጠራው ለኢየሱስ ብቻ ነው። ለሌላ ለማንም ለየትኛውም አካል የገዛ አባቱ ተብሎ አልተነገረለትም። ለክርስቶስ ግን ተነግሮለታል። ማስረጃ ዮሐንስ ወንጌል ምዕራፍ እዚሁ ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከቁጥር 17 ጀምረህ ስትመለከት ጌታ ኢየሱስ ይላል አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ይላል። ተመልከት አባባሉን። አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አሁን እንደዚህ ብሎ የተናገረ በጭራሽ መጽሐፍ ቅዱስ ላይ የለም። በመጀመሪያ ደረጃ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አሁን ከሰንበት ጋር ተያይዞ የተነሳ ጥያቄ ነው። በነገራችን ላይ ከመጽሐፉ ጋር በተያዘ ማለት ነው። በሰንበት እንዴት ትሰራለህ የሚል ጥያቄ ሲነሳበት አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። ስራዬ መቼ ያባራል? የአባቴ የአብ ስራ እንደማያበራ የኔ ያበራል። ስለዛ ራስን ከአብ ጋር ማስተካከል ነው። ይሄ ግልጽ ነው። ስለዛ ምን አለ ዮሐንስ ቀጠል አድርጎ እንግዲህ ሰንበትን ስለሻረ ብቻ አይደለም። ታዲያስ ሰንበትን ስለሻረ ብቻ ነው፣ ይልቁንም እግዚአብሔር ራሱን ከእግዚአብሔር አስተካክሎ ይቅርታ፣ ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር የገዛ አባቴ ነው፣ እግዚአብሔር ምን የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር አለ። ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር ይላል። ስለዚህ አብ ለወልድ የገዛ አባቱ ነው። ለማንም ይህን ቃል ተጠቅሞ አያውቅም። መጽሐፍ ቅዱስ አይጠቀሙም ይህን ቃል፣ ለክርስቶስ ብቻ ነው የሚጠቀሙ። ሰው አንተ ወደ ነሳው ጥያቄ ይላል ወደ አባቴ ወደ አባታችሁ አለ።
ወደ አባታችሁ። ስለዛ ለእርሱ አባት ነው ሲባል ይለያል። ክርስቶስ ለአብ እንዲህ ያለ የገዛ ልጅነት ስላለው ለእኛ ይህንን ነገር ሰጠን፣ አባቱን ሰጠን ለእኛ። እሺ የክርስቶስ ኢየሱስ አባት አሁን ለእኛም አባታችን ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው። በክርስቶስ በኩል እኛ ራሳችን የእግዚአብሔር ልጆች ሆነን፣ አብ ለእኛ አምላካችን ነው። ለክርስቶስ አልነበረም አስቀድሞ አምላኩ ባይዚ፣ ግን ወደ እኛ ሲመጣ የእርሱን አባት ለእኛ አባት እንዲሆን ሲሰጥ ወይም ደግሞ ለእኛም አባታችን እንዲሆን ሲያደርግ ወይም በእርሱ በኩል የእግዚአብሔር ልጆች እንድንሆን ሲያደርግ ለእኛ አምላክ የሆነውን አብ ደግሞ የእኛኑ ስጋ መጥቶ በመዋሃድ በዛ በተዋህዶ ስጋ በኩል አምላኬ ብሎ እንኳን ጠራው። ስለዛ ለምንድን ነው ኢየሱስ አብን አምላኬ ያለው ከተባለ ዋናው ምክንያት ምንድን ነው? ኢየሱስ የኔና የአንተን ስጋ ስለነሳ ይህ የኔና የአንተ ስጋ ደግሞ የተፈጠረ ነው እና ይህንን የተፈጠረ ስጋን የራሱ በማድረግ አምላኬ ያለ። ለምን? ልክ እንደኔና እንዳንተ የተፈጠረን ስጋ ለራሱ ስላደረገ በዛ ስጋው ምክንያት አምላኬ ብሎ ይናገራል። ባጭሩ እንደዛ ነው። እኔ የምልህ እግዚአብሔር ማለት እግዚአብሔር ይለያል። አሁን እግዚአብሔር ስትል ኢየሱስ ከእግዚአብሔር ጋር ይለያያሉ ወይስ አንድ ናቸው? እሺ እግዚአብሔር ስትል ማንን? አብን ነው። አብን ከሆነ ምክንያቱም ኢየሱስ ራሱም እግዚአብሔር ተብሎ ስለሚጠራ ማለት ነው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ላይ ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እንዲህ ይላል፣ የእግዚአብሔር ልጅ እንደመጣ ተመልከት። አሁን ያው የእግዚአብሔር ልጅ ነው ያለው፣ ወልድን የእግዚአብሔር ልጅ ብሎ ነው የጠራው እዚህ ጋር። ስለዚህ እግዚአብሔር ያለው እዚህ ጋር አብን ነው። አብን እግዚአብሔር ብሎ ይጠራዋል እዚሁ ጋር። የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። እርሱም ማን ነው አለ? ልጁ ኢየሱስ ክርስቶስ ነው ይልና እርሱ ይላል እዛው ጋር እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክ ተብሎ ይጠራል ኢየሱስ። እውነተኛ አምላክ ማለት እውነተኛ እግዚአብሔር ማለት ነው በአጭሩ። በሌላ አማርኛ አምላክ የሚለው ምንድን ነው? እግዚአብሔር። እውነተኛ አምላክ ማለት ትሩ ጋድ ማለት ነው። ኦኬ ትሩ ጋድ ትሩ ጋድ ብሎ የሚጠራው ራሱ ትሩ ጋድ በዲፋይናይት አርቲክል ተጠቅሞ ትሩ ጋድ ይለዋል። እውነተኛ አምላክ ይለዋል። ስለዚህ አሁን እግዚአብሔር